እንግዲህ ወይኔ አዲስ አበባ ፍረዱን። እንግዲህ እህታችንን ይሄው እንደዚህ ደብድቧታል። እንግዲህ ኦፌንስ ተመሰራረስ ወይኔ እህታችን እንግዲህ ፍትህ ነው ፈልገው። እንግዲህ እሺ ለማንስ ፍትህ ይባላል? እህታችን እንግዲህ እንደዚህ ነው በቃ ስተምትወርቅ መንገድ ላይ ወደቀች። ፖሊስ እንግዲህ የሆነ እንደዚህ አንተ ሲፈጠር ሌላ ሰው ሲያጠቃ እንደዚህ ፖሊስ ጋር ነበር ምን ጠይቀው? ሻው ማን ጋር ነው ምን ጠይቀው? የት እንሂድ? ፍትህ ማን ነው የሚሰጠን? እንግዲህ ወደቀች ልጅቷሽ ማን ጋር ነው ፍትህ ምን ጠይቀው? የአዲስ አበባ ፖሊስ የሰብአዊ መብት ጥሰት ፈጽሟል ባለው አባሉ ላይ ምርመራ እያጣራ መሆኑን ከውስጥ ምንጮች ማረጋገጥ ተችሏል። በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ ከሚገኝ አንድ ባርና ሬስቶራንት ኳስ በሚያዩ ወጣቶች ምክንያት በተፈጠረ አለመግባባት ችግሩን ለመፍታት የደረሱት የፖሊስ አባላት በወቅቱ 4 ተጠርጣሪዎችን በቁጥጥር ስር ያዋሉ ሲሆን ኮንስታብል አደባባይ ዘለቅ የተባለው የፖሊስ አባል ግን አንዲትን ሴት ሲደበድብ በማህበራዊ ሚዲያ የተለቀቀ መሆኑ ይታወቃል። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛ ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥሯቸዋል ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋ ውጥረቱ ወደ መጨረሻ ጫፍ አድርሶታል። የኢትዮጵያ ውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ዓ.ም ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ ሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸባጫሪ ብቻ ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስቴሩ መግለጫ ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሴረችም ነው ሲል ወንጅሏል። የቀድሞ የኢዜማ ከፍተኛ አመራር መምህር አበበ አካሉ ለዶቼ ቬሌ በሰጡት አስተያየት ኤርትራ በትግራዩ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ በመግባት የድንበር ወሰኖችን እየገፋች መሆኑን ገልጸዋል። ይህ የሉዓላዊነት መደፈር ለደረሰበት ድክመት የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጠው እስከሚያልቁ ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። የኦፌኮ ከፍተኛ ባለስልጣን አቶ ሙላቱ ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃ ማስወገድ እንደሚጠበቅባት ገልጸዋል። አገሪቷ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲ መሆን እንዳለበትም አክለዋል። መምህር አበበ አካሉ እንደሚሉት ኤርትራ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷ የአደባባይ ሚስጥር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካዊ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት አይን ያረፈበት በመሆኑ ወደ ቀጥታ ጦርነት መግባት ቀጠናው የሀያላን መፋለሚያ ሜዳ ሊያደርገው እንደሚችል ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤ የተከታታይ ባለስልጣናት መግለጫዎች ሁለት ትርጉም ሊኖራቸው ይችላልም ይላሉ። አንደኛው የወታደራዊ እርምጃ ቅድመ ዝግጅት ነው። ኤርትራን ለዓለም አቀፉ ማህበረሰብ ወራሪ አድርጎ በማሳየት ለሚወሰደው ማንኛውም ወታደራዊ እርምጃ ህጋዊና ሞራላዊ መሰረት ለመጣል የታለመ ሊሆን ይችላል ይላሉ። በሁለተኝነት ደግሞ ለባህር በር ድርድር ጫና መፍጠርን ይመለከታል። ኢትዮጵያ የባህር በር ጥያቄዋን ለማሳካት ድንበር ላይ ያለውን የኤርትራ ጦር መውጣትን እንደ መደራደሪያ ካርድ ልትጠቀምበት ትችላለችም ይላሉ። ያም ሆኖ በሁለቱም ወገን ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምንም ጊዜ በላይ መቃረቡ የአፍሪካ ቀንድን ወደ አዲስና አስከፊ ቀውስ ሊከት ይችላል የሚል ስጋት በከፍተኛ ሁኔታ እያየለ መጥቷል። ኢትዮጵያ በሱዳን እየተካሄደ ላለው ደም አፋሳሽ ጦርነት ተሳታፊ ለሆነው ፈጣን ደጋፊ ኃይሎች ወይንም RSF ለተባሉ ተዋጊዎች የምታሰለጥንበት ሚስጥራዊ ወታደራዊ ካምፕ መገንባቷን የሮይተርስ የምርመራ ዘገባ ይፋ አደረገ። ይህ እርምጃ ቀጠናዊ ውጥረቱን ወደ አዲስ ምዕራፍ ሊያሸጋግር የሚችል አደገኛ ክስተት መሆኑም ተመላክቷል። ሮይተርስ የተመለከታቸውና ጥር 22 ቀን 2026 የተነሱ የሳተላይት ምስሎች በቤንሻንጉል ጉሙዝ ክልል መንጌ በተባለ ወረዳ ውስጥ በመቶዎች የሚቆጠሩ ድንኳኖች ያሉበት ግዙፍ ካምፕ ያሳያል።
ይህ ስፍራ ከሱዳን ድንበር በ32 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ስልጠናውን የሚያካሂዱት የአርኤስኤፍ ታጣቂዎች በሱዳን ብሉ ናይል ግዛት ውስጥ ለሚካሄደው ውጊያ እንዲሰማሩ የታለመ መሆኑ ተገልጿል። እንደ ዘገባው ምንጮች እስከ ጥር ወር መጀመሪያ ድረስ 4300 የሚጠጉ ተዋጊዎች በካምፕ ውስጥ ወታደራዊ ስልጠና ሲወስዱ ነበረ። ካምፑ በአጠቃላይ እስከ 10000 ተዋጊዎችን የመያዝ አቅም እንዳለው ዲፕሎማሲያዊ ሰነዶች ያመለክታሉ። ለሮይተርስ መረጃ የሰጡ 8 ከፍተኛ የደህንነትና የመንግስት ምንጮች እንደሚሉት ለካምፑ ግንባታ የገንዘብ ድጋፍ ያደረገችው ወታደራዊ አሰልጣኞችንና ሎጂስቲክሶችን ያቀረበችው የተባበሩት አረብ ኤሚሬትስ ወይንም ዩኤኢ መሆኗን ገልጸዋል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ግን በሱዳን ግጭት ውስጥ በማንኛውም መንገድ እጃቸው የሌለበት መሆኑን ገልጸው ክሱን አስተባብለዋል። ይሁን እንጂ የአሶሳ አውሮፕላን ማረፊያን ለማደስ የድሮን መቆጣጠሪያ ጣቢያ ለመገንባት የሚደረገው ጥረትም በዚሁ የገንዘብ ድጋፍ የሚከናወን መሆኑን ምንጮች ይገልጻሉ። ይህ ምስጢራዊ ካምፕ በአፍሪካ ግዙፍ ከሆኑ የታላቁ የኢትዮጵያ ህዳሴ ግድብ በ101 ኪሎ ሜትር ርቀት ላይ መገኘቱ በቀጠናው ዲፕሎማቶች ዘንድ ስጋት ፈጥሯል። ግጭቶች ወደዚህ አካባቢ የሚስፋፉ ከሆነ የግድቡ ደህንነት አደጋ ላይ ሊወድቅ ይችላልም የሚል ስጋት አለ። የኢትዮጵያ መንግስት ቃል አቀባይ የሀገር መከላከያ ሰራዊትና የአርኤስኤፍ አመራሮች ለቀረበላቸው ጥያቄ እስካሁን ምላሽ አልሰጡም። የውስጥ የደህንነት ማስታወሻዎች ግን የኢትዮጵያ መከላከያ የደህንነት መምሪያ ኃላፊ ጀነራል ጌታቸው ጉዲና የካምፑን ግንባታ በመምራት ረገድ ቁልፍ ሚና እንዳላቸው ያመለክታሉ። ይህ የሮይተርስ የምርመራ ውጤት የሱዳን ጦርነት ከሀገር ውስጥ አልፎ ወደ ጎረቤት ሀገራትና ወደ መካከለኛው ምስራቅ ኃይሎች እየተስፋፋ መሆኑን የሚያሳይ ቁልፍ ማስረጃ ነው። ኢትዮጵያ ለአርኤስኤፍ ታጣቂዎች የምታደርገው ይህ ድጋፍ ከሱዳን መደበኛ ጦር ኤስኤኤፍ ጋር ያለውን ግንኙነት ይበልጥ ሊያሻክረው እንደሚችልም ይገመታል።